እንኳን ለሆሳዕና በዓል በሰላም አደረሳችሁ የተከበራችሁ አድማጭ ተመልካቾቻችን። ዛሬ በመላው ዓለም በተለይም በሀገራችን ኢትዮጵያ በታላቅ ድምቀት የሚከበረውን የሆሳዕና በዓልን በጥልቀት እንመለከታለን። ሆሳዕና የሰላም ንጉሥ ወደ ኢየሩሳሌም የገባበት፣ የሕፃናት ምስጋና የጎረፈበትና የሕማማት ሳምንት መክፈቻ የሆነ ታላቅ ዕለት ነው። በዚህ ቪዲዮ የሆሳዕና ታሪካዊ አመጣጥና ትንቢታዊ ፍጻሜን፣ ሆሳዕና የሚለውን ቃል ጥልቅ ምስጢር፣ የአህያውንና የዘንባባውን ተምሳሌትነት እንዲሁም በኢትዮጵያ ያለውን ለየት ያለ አከባበር በዝርዝር እንተነትናለን። አብራችሁን ቆዩ። የሆሳዕና ታሪክ የሚጀምረው ከክርስቶስ ልደት 500 ዓመታት በፊት ነው። ነቢዩ ዘካርያስ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያ ላይ ተቀምጦ ወደ አንቺ ይመጣል ብሎ ተንብዮ ነበር። ይህ ትንቢት የተፈጸመው ኢየሱስ ክርስቶስ በ5000 ዓመታት ፍጻሜ ላይ ወደ ኢየሩሳሌም በክብር ሲገባ ነው። በወቅቱ የነበረው ሕዝብ መሲሁን ወይንም አዳኙን በጉጉት ይጠብቅ ስለነበር ልብሱን በምድር ላይ በማንጠፍና የዛፍ ዝንጣፊዎችን በመያዝ ሆሳዕና እያለ በታላቅ ድምፅ ተቀብሎታል። ይህ አቀባበል ለምድራዊ ንጉሥ የሚደረግ ሳይሆን ለሰማያዊው ንጉሥ የተደረገ መንፈሳዊ አቀባበል ነበር። ሆሳዕና የሚለው ቃል በቀጥታ ሲተረጎም አሁን አድን ወይም እባክህ አድን ማለት ነው። ቃሉ በጥንት ዘመን ለነገስታት የሚቀርብ የልመና ቃል ነበር። ነገር ግን በዚያች ዕለት በኢየሩሳሌም አደባባይ የተሰማው ሆሳዕና ትርጉሙ ተቀይሯል። ሕዝቡ አሁን አድን ሲል አዳኙ ከፊት ለፊታቸው መቆሙን ስላወቁ ልመናቸው ወደ ምስጋና ተለወጠ። በኢትዮጵያ ቤተክርስቲያንም ሆሳዕና በአርያም ተብሎ ሲዘመር ምስጋና በሰማያት ላለ አምላክ ይሁን እንደማለት ነው። ይሄ ቃል የሰው ልጅ ለዘመናት ሲጠባበቀው የነበረውን የመዳን ተስፋ መፈጸሙን የሚያበስር ታላቅ ቃል ነው። ብዙዎች ንጉሥ የሆነውን ክርስቶስን ለምን በአህያ ላይ ተቀመጠ ብለው ይጠይቃሉ። መልሱ ቀላልና ጥልቅ ነው። አንድ የሰላም ምልክት ስለሆነ። በዚያ ዘመን ነገስታት ለጦርነት ሲወጡ በፈረስ፣ ለሰላም ሲመጡ ደግሞ በአህያ ይጓዙ ነበር። ክርስቶስ የመጣው ዓለምን በጦርነት ሳይሆን በሰላም ለማሸነፍ መሆኑን በዚህ አሳየ። ሁለተኛው ትህትና። አህያ ዝቅተኛና አገልግሎት ሰጪ እንስሳ ናት። ንጉሠ ነገስቱ በእሷ ላይ መቀመጡ ለሰው ልጆች ሁሉ የትህትናን ጥልቅነት ያስተማረበት ክስተት ነው። ሶስተኛው ተምሳሌትነት። አህያይቱ የአይሁድ ሕግ የሚያውቁ፣ ውርንጭላዋ ደግሞ የአሕዛብ ወይንም ሕግ ያልተገሩ ምሳሌ ተደርገው ይተረጎማሉ። ሁለቱም መፈታታቸው የሰው ልጅ ሁሉ ከኃጢአት እስራት ነፃ መውጣቱን ይመለከታል። በሆሳዕና ዕለት ዘንባባ ለምን እንይዛለን ካልን ዘንባባ በበረሃ ውስጥ የሚበቅል ሁል ጊዜ አረንጓዴ የሆነና የማይጠወልግ ተክል ነው። ይህም የድል ምልክት ነው። በሆሳዕና ዕለት ዘንባባ መያዝ ሞትን ድል ለሚያደርገው ንጉሥ ዕውቅና መስጠት ነው። በኢትዮጵያ ባህል ዘንባባው ተባርኮ ለምዕመናን ይታደላል። ምዕመናንም እንደ አክሊል በራሳቸው ላይ ያስሩታል። ይህም ክርስቶስን በጭንቅላታችን ወይንም በሐሳባችን ላይ አነገስነው ማለት ነው። በተጨማሪም በጣታቸው ላይ ቀለበት አድርገው ያስሩታል። ይህም ከአምላክ ጋር ያለንን ቃል ኪዳን ማደሳችንን ያሳያል። በነገራችን ላይ በሀገራችን ኢትዮጵያ ሆሳዕና የሚከበረው በሃይማኖታዊ ስርዓት ብቻ ሳይሆን በማህበራዊ ድምቀትም ጭምር ነው። ካህናቱ ሌሊቱን ሙሉ በማህሌትና በዝማሬ ያድራሉ። መድኃኒታችን ወደኛ መጣ የሚለውን ዝማሬ አየሩን ይሞላዋል። ካህናት ቃጭል እየመቱ፣ ዲያቆናት መጽሐፍ ቅዱስን በክብር ይዘው በቤተ ክርስቲያኑ ዙሪያ ይዞራሉ። ይሄ ዑደት የክርስቶስ ትምህርት በዓለም አራቱ ማዕዘናት ላይ ማዳረሱን ያሳያል። በኢየሩሳሌም የነበሩት ሕፃናት ሆሳዕና ብለው እንደዘመሩት ሁሉ ዛሬም በኢትዮጵያ አብያተ ክርስቲያናት ሕፃናት ነጭ ልብስ ለብሰው የሚያሳዩት ተሳትፎ የበዓሉ ልዩ ድምቀት ነው። በአጠቃላይ ሆሳዕና የሰላም፣ የትህትናና የድል በዓል ነው። ከሆሳዕና ማግስት ጀምሮ ሰሙነ ሕማማት ወይንም የሕማማት ሳምንት ይጀምራል። ይህ ሳምንት ክርስቶስ ለሰው ልጆች ፍቅር ሲል የተቀበለውን መከራ የምናስብበትና ለታላቁ የትንሣኤ በዓል ራሳችንን የምናዘጋጅበት ወቅት ነው። የዘንድሮው የሆሳዕና በዓል ለሀገራችን ሰላምን፣ ለልባችን ትህትናን እንዲሰጥን እንመኛለን። ይህንን ዝግጅት ስለተመለከታችሁ ከልብ እናመሰግናለን። ቪዲዮው ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም የሆሳዕና በዓል ይሁንላችሁ።